የሰው ስጋ ይበላሉ የሚባሉ ጎሳዎች ኢትዮጵያ ውስጥ እንዳሉ ታውቃላችሁ? እኔ ስሰማ እጅግ ነው የገረመኝ። እስኪ እናዳምጠው። ቀላ ያለና ወፈር ያለ ሰው በበሬ ቀይሩም ብለው የሰው ስጋም ይበላሉ ተብለው የሚታሙ ሰዎች ኢትዮጵያ ውስጥ እንዳሉ ታውቃላችሁ? ቦታና አካባቢ ከጠራን እንቀያየማለና ከሰዎች ጋር የምታውቁ ሰዎች ከፈለገ ኮመንት ላይ ጻፉ። ሲሲ ባቡር ስራ ጨረሰና መኪና አድርሱልኝ ያለ ወደ ሆነ ሀገር 15 ዓመት አላለቀም አሉ ያ መንገድ። ከዛ ለምንድነው እንደዚህ የሚሆነው ስንል በተለይ ዘላለም የምትባል ድሬዳዋ ሲሚንቶ ደላላ፣ ቴዲ የምትባል ቻይንኛ አስተርጓሚ ካላችሁ ኮመንት ላይ ጻፉ። እናንተ ደርሶባችኋል። ቀላ ያለ ወፈር ያለ ሰው ካዩ ወራ ይሄው 15 በሬ ያለኝ በ15 በሬ ይሄን ሰው እየቀይሩኝ የሚል ኮሚኒቲ ያለኝ ሀገር ወላሂ ለዓዚም ይኸውላችሁ። አንዱን አጋጣሚ ልንገራችሁ። እኔ መኪና ላደርስ ሄጄ ብቻ ለማንኛውም እኔ ካለው ከሁሉም ነገር ጋር ተስማማ ብሎ ፈጥሮኛል። አላህ ልንገርህ፣ መጋላው ከተማው ዋና ከተማ አለው። ገባ ትላለህ ብዙ ኪሎ ሜትር 30-40 ኪሎ ሜትር መንገድ የለም ምንም። እዛ ስትገባ ወራ በሳምንት ነው አይሱዙ የሚመጣው። መኪና አድርሱ ተብለን ነው በሳምንት ነው አይሱዙ የሚመጣው። የሚመልሰን መኪና ደግሞ ቻይናው የመደበልን የኩድራ ምንድነው ያስቤዛ መኪና አለ። ያስቤዛ መኪና ማለት ነው። እሱን ጥበቃ 3 ቀን ቆየው። ሐሙስ ነው የሚወጣው ያስቤዛው መኪና። አባ መጋላ ሲሄድ ልትሄድ ነው እንዴ ከተማ አሉ። አዎ እኛ እኮ አንሄድም አለ። ለምን ተረኛ አንሄድም አለ። በቃ ትሄድ ቆሞ ሻምፖ ምናምን ገዝተህልና ብለው ሴቶቹ ወጥ ቤቶቹ ምናምን ገንዘብ ሰጡ። ፌዴራል ፖሊስ ያለ ዙሪያውን የሚጠብቃቸው ቻይኖቹንም እነሱንም ማለት ነው። ምንድነው ምክንያቱ ላለው ለካ ከዛ ጎሳ ከብት ሲሞት ይጠራሉ ሰዎቹ መጥቶ ይወስዳሉ። የነሱ ብሔር ገበያ የሚወጡት ማታ ነው። አላህ ሻሂዴ ነው። ማታ ነው የሚወጡት ገበያ። የዛ ብሔር ጎሳ የነካውን ዕቃ ሌላ ጎሳ አይገዛም። ገባ? ማታ ነው የሚወጡት ገበያ። የሞተ ከብት ምን ያለ ከብት ምናምን የብሔሩ ስም አንጠራም። እነሱ ናቸው የሚወስዱት። ይበላል። ምግብ አዘጋጅተው ሰርተው አንድ የሆነ ወጣት ልጅ ፈጠን የሚል ከነሱ መሃል ተግባባሁ። እኔ ዕቃ ስገዛ ኬኔ የመጣሹ ምናምን ስብርብር ባለ አማርኛ አወራኝ። አይ ድሬዳዋ ሰው ነኝ፣ አይ ድሬዳዋ ሰው ፍቅር ምናምን አወራን ምናምን። ከዛ የሆነ ምግብ ቀረበ። ወራ ምሳ ሰዓት ነው ላይ ላዚም ምንም ከምንም ማትለየው ነገር ነው። ትጎርሳለህ። የአካባቢው ሰው ደስ እንዲለው አንተ ከሰው ጋር በፍቅር መኖር የምትወድ ሰው አይደለ እንዴ? አንቺ ከሰው ጋር መኖር ችግር አለብሽ ነው? ሁለት ጉርሻ ትጉርሻለሽ፣ ስትወጪ ታወጪዋለሽ። ምን ችግር አለ? ለመኖር ነው። መሐባቸውን ያሳዩ። ላብላ ካለ ሰው ምንድን ነው? ገበታ ላይ አብሮ የበላ ሰው ምን ይደረጋል? ለማንኛውም የኛ ሀገር አጃይብ ያልተወራ ብዙ አለ። ይሄ ሀገር ስምና ቦታ ጠቅሼ ብነግርህ ነገ ቀዝቃዛ ብረት እጄ ላይ ይገባል። እኛ ሀገር ነው እና ይሄ ነገር ግን እውነት ነው። እናንተ ሰምታችሁ ታውቃላችሁ?